blunt how Iran missing accidentally. አሁን በዚህ ሰዓት በአለም ላይ እጅግ ወሳኝ በሆነው የባህር መተላለፊያ ወለል ስር አንድ ነገር አርብቶ እየጠበቀ ነው። አይንቀሳቀስም፣ ምንም አይነት መልእክት አያስተላልፍም፣ ድምጽም አይሰማም። ለመስራት የሚያስፈልገው $1500 ብቻ ቢሆንም $2 ቢሊዮን የሚያወጣ ግዙፍ የጦር መርከብን ስምጥ ለማስቀረት አቅም አለው። ይህ የባህር ውስጥ ፈንጂ ነው። የተደበቀው ታጋሽና ለማግኘት እጅግ አዳጋች የሆነ ገዳይ ኢራን ከ5000 እስከ 6000 የሚጠጉ እንዲህ ያሉ ፈንጂዎችን አከማችታለች። ይህም 20% የዓለም ነዳጅ የሚያልፍበት በዚህ ወሳኝ መስመር ላይ ለመበተን እጅግ ዝግጁ መሆኗን ያሳያል። የአሜሪካ ባህር ኃይል ደግሞ አንድ ተልዕኮ አለው። እነዚህ ፈንጂዎች መርከቦች ከማግኘታቸው በፊት እያንዳንዱ ፈንጂዎች ፈልጎ ማውጣት። ይህ በአሜሪካ ባህር ኃይል ውስጥ እጅግ አደገኛ ስራ ቢሆንም ማንም ሰው ስለ እርሱ በዝርዝር አያወራም። ዓለም አቀፍ የባህር መስመሮች ሰላምን ለማስከበር ቀን ከሌት የሚደክሙ ወንዶችና ሴቶች ክብር የሚሰጡ ከሆነ ትክክለኛ ቦታ ላይ ኖት። የሆርሙዝ ወሽመጥ በምድር ላይ እጅግ አደገኛ 21 ማይል በጠባቡ ቦታ ላይ የሆርሙዝ ወሽመጥ 21 ማይል ብቻ ስፋት አለው። በዓለም ኢኮኖሚና በአስከፊው ቀውስ መካከል ያለው ርቀት 21 ማይል ብቻ ነው። በየቀኑ የሳውዲ፣ የኢራቅ፣ የኩዌትና የኤምሬትስ ነዳጅ ጫኝ መርከቦች በዚህ ጠባብ መስመር ያልፋሉ። ይህ ከየትኛውም የዓለም የውሃ መስመር ወደብ ወይንም የቧንቧ መስመር በላቀ ሁኔታ የዓለምን 20% የድፍድፍ ነዳጅ አቅርቦት ይይዛል። ወደዚህ ሀብት ለመድረስ ያለው ብቸኛ መንገድ ደግሞ ያቺ 21 ማይል ጠባብ ስንጥቅ ናት። በአንድ በኩል ኢራን፣ በሌላ በኩል ደግሞ ኦማን ይገኛሉ። ኢራን ላለፉት 4 አስርት ዓመታት ይህንን መተላለፊያ ለመዝጋት ስትዘጋጅ ቆይታለች። ዝግጅቷ ግን በሚሳኤል ወይም በተለመደ የባህር ውጊያው አይደለም። ምክንያቱም እንዲህ አይነቱ ጥቃት አፋጣኝ የአሜሪካ ወታደራዊ ምላሽ ስለሚቀሰቅስ ነው። ይልቁንም ዝግጅቷን እጅግ ርካሽ፣ ድምጽ አልባና እጅግ ውጤታማ በሆነ ዘዴ ላይ የተመሰረተ ነው። በ1987 እንደ አውሮፓውያን አቆጣጠር በኢራንና በኢራቅ ጦርነት ወቅት ኢራን በወሽመጥ ውስጥ በሚስጥር የባህር ውስጥ ፈንጂዎችን በትና ነበር። በነዳጅ መርከቦች ላይ የደረሰው ጥቃት ኦፕሬሽን አርስት ዊል የተሰኘውን ዘመቻ አስከተለ። ይህም በሁለተኛው የዓለም ጦርነት በኋላ ትልቁ በአሜሪካ የባህር ኃይል ጥቃት ዘመቻ ነበር። አሜሪካ መርከቦችን ማይል በማይል አንድ በአንድ እየሸኘች ለማስተላለፍ ተገዳ ነበር። በወቅቱ አንዲት ፈንጂ የአሜሪካ የጦር መርከብ ልታሰምጥ ጥቂት ቀርቷት ነበር። ዛሬ በ2026 የፋርስ ባህረ ሰላጤ ያለውን ውጥረት ላለፉት 10 ዓመታት ታይቶ በማይታወቅ ደረጃ ከፍተኛ በሆነበት ወቅት ይህ ስጋት ደግሞ አገርሽቷል። ታዲያ የኢራን እቅድ ምንድነው? የአሜሪካ ባህር ኃይል እንዴት ይከላከለዋል? በ$1500 ቢሊዮኖች የሚቆጠር ዶላር የሚያወጡ መርከቦችን ለማጥፋት። አብዛኛው ሰው የባህር ላይ ውጊያን የሚያስበው በሚሳኤል፣ በአውሮፕላን ተሸካሚ መርከቦችና በጦር ጀቶች ነው። ነገር ግን በሁለተኛው ዓለም ጦርነት ወዲህ ከየትኛውም የጦር መሳሪያ በላቀ ሁኔታ የአሜሪካ የጦር መርከቦች ያሰመጡ ወይንም ጉዳት ያደረሱ የባህር ውስጥ ፈንጂዎች ናቸው። ከቶርፒዶ፣ ከሚሳኤል፣ ከሆነ ባህር ሰርጓጅ መርከቦች በላይ እነዚህ በዝምታ የሚጠበቁት ፈንጂዎች እጅግ ገዳይ በመሆናቸው ታሪክ ያስመዘግበናል። ዩኤስኤ ሳሙኤል ሮበርተን የተሰኘውን ሚሳኤል ተኳሽ መርከብ በፋርስ ባህረ ሰላጤ ላይ አንዲት የኢራን ፈንጂ መታቻቸው። ፍንዳታውን በመርከቧ አካል ላይ የ21 ጫማ ቀዳዳ ፈጠረ። መርከቧን በኃይል ወደ ጎን ገፋት። መርከቧ ልትሰምጥ በመሃል ለመሃል በሁለት ልትሰበር ጥቂት ቀርቷት ነበር። በወቅቱ 14 መርከበኞች ቆሰሉ። ይህ ሁሉ ጥፋት ያደረሰችው ፈንጂ ግን በዋጋዋ ያገለገለ መኪና ከሚሸጥበት ዋጋ ያነሰ ነበር። ያቺ አንዲት ፈንጂ ነበረች። ኢራን ግን ዛሬ 6000 የሚደርሱ ፈንጂዎች አሏት። ሁሉም ደግሞ በ1980ዎቹ ቴክኖሎጂ ውጤቶች አይደሉም። የኢራን ዘመናዊ ፈንጂዎች ሲነኳቸው ብቻ አይደለም የሚፈነዱት፣ ይልቁንም ያዳምጣሉ። የአንድ የተወሰነ መርከብ ድምጽ የመርከቧን ሞተር ምት ድምጽ ይለያሉ። በብረት የተሰራ መርከብ በላያቸው ላይ ሲያልፍ የሚፈጥረውን መግነጢሳዊ ማስክም ያውቃሉ። አንዳንዶች ደግሞ በውሃው ግፊት ለውጥ ይነቃሉ። በትዕግስት የትክክለኛው ኢላማ ይጠብቃሉ። ያ ኢላማ ሲመጣ ግን ከታች ወደ ላይ በመተኮስ የመርከቧን ወለል ይበሳሉ። መምጣታቸውንም በጭራሽ ማወቅ አይቻልም። ታዲያ የአሜሪካ ባህር ኃይል ራሱን የሚያሳውቅ ድምጽ አልባ ገዳይ እንዴት ሊያገኝ ይችላል? የባህር ውስጥ ፈንጂ አይነቶች በአሜሪካ በጦር ወቅት ሊገጥሟቸው የሚችሉ 3 ዋና ዋና የፈንጂ አይነቶች አሏቸው። የንክኪ ፈንጂ አሮጌ ቴክኖሎጂ ቢሆንም አሁንም ውጤታማ ነው። ልክ እንደ ኳስ ሆኖ በዙሪያው ግፊት የሚሰማቸው ቀንዶች አሉ። ሲነኩትም ይፈነዳል። ቀላል፣ ርካሽና ጥልቅ በሌለው ባህር ላይ አደገኛ ነው። የተተከለ ፈንጂ በኬብል በባህሩ ወለል ላይ ታስሮ ከውሃው ወለል በታች የሚንሳፈፍ ነው። ከመሰላልም ሆነ ከአየር ላይ አይታይም። መርከብ እስኪያልፍ ድረስ ትክክለኛው ጥልቀት ላይ አድብቶ ይጠብቃል። የተጽዕኖ ፈንጂዎችም ከሶስቱ እጅግ አደገኛ ነው። በባህር ወለል ላይ አልፎ ምንም አይነት እንቅስቃሴ ሳያደርግ ይቆያል። ነገር ግን ፕሮግራም የተደረገበት የመግነጢሳዊ የድምጽና የግፊት ምልክቶች ጥምረት እስኪያገኝ ይጠብቃል። ለምሳሌ የመጀመሪያዎቹ 3 መርከቦችን ላብሎ አራተኛው ትክክለኛ መርከብ ሲያገኝ እንዲፈነዳ ሊያደርግ ይችላል። የፈንጂዎቹ አዳኝ መርከብ
በላዩ ላይ ደጋግሞ ቢያልፍም ላይፈነዳ ይችላል። ምክንያቱም እሱ እየቆጠረና እየተመለከተ ነው። ኢራን እነዚህ 3 አይነቶች የያዘች ሲሆን በ1988 ዘመቻ ወቅትም የተማረከውን የአሜሪካን ቴክኖሎጂ በመገልበጥ የራሷን ዘመናዊ ፈንጂዎች ሰርታለች። ቴክኖሎጂያችንንም በእኛ ላይ ለማዞር 38 ዓመታት ነበሯት። አዳኞቹ ኤቨንሰን ክፍሎች መርከቦች የአሜሪካ ባህር ኃይል መልስ የሚጀምረው በዚህ ነው። የፈንጂዎች መከላከያ አዳኝ መርከቦች በእነዚህ ሚስጥራዊ ገዳዮች ለመፈለግ ለማጥፋት ልዩ ተልዕኮ ተሰጥቷቸዋል። የኤቨንጀር ክፍል የፈንጂ መከላከያ መርከቦች እንደተለመደው የጦር መርከብ አይታይም። የሚሳኤል ባትሪዎች፣ የግዙፍ ራዳር መረቦች ወይንም ግዙፍ የመድፍ ጥይቶች የሉትም። ርዝመቱ 224 ጫማ ሲሆን ከፍተኛ ፍጥነቱ 14 ኖት ብቻ ነው። ይህ ከብዙዎቹ የጭነት መርከቦች ያነሰ ነው። ከሁሉም በላይ አስገራሚው ነገር ግን መርከቡ ሙሉ በሙሉ በእንጨት የተሰራ በመሆኑ ነው። ይህ የሆነው ሆነ ተብሎ ነው። ምክንያቱም የተጽዕኖ ፈንጂዎች መግነጢሳዊ መስኮቶች ስለሚለዩ ነው። የብረት መርከብ የቱንም ያህል ከመግነጢሳዊ ኃይል ነፃ እንዲሆን ቢደረግም ስማርት ፈንጂዎች በ50 ርቀት ጫማ ላይ ያወቁትን የሚችሉትን ምልክት ይፈጥራል። ከእንጨት የተሰራ መርከብ ምንም አይነት መግነጢሳዊ ምልክት አይኖረውም። የኤቨንጂ መርከቦች እንጨት ተሰርተው በፋይበር ግላስ የተሸፈኑ ናቸው። እንዲያውም የመርከቡ ሞተር ዘንግ ሳይቀር መግነጢሳዊ ያልሆነ ብረት አለው። ሙሉ መርከቡ በኤሌክትሪክ መግነጢሳዊ መንገድ በማይታይ እንዲሆን ተደርጎ የተቀረጸው ይህ ፈንጂዎች ሳይንቀሳቀስ አድኖ እንዲያጠፋ ያስችለዋል። በመርከቡ ላይ 84 ያህል መርከበኞች በጣም ልዩ የሆኑ መሳሪያዎችን ይቆጣጠራሉ። የሶናር ባለሙያዎችን በባህር ወለል ላይ የሚገቡ ቅርጾችን፣ ጥላዎችን፣ የተለየ ጥግ ያላቸውን ነገሮች ለመለየት ለሰዓታት ስክሪን ላይ ያፈጣሉ። በዝግታና በጥንቃቄ ይንቀሳቀሳሉ። ምክንያቱም በፈንጂዎች አደን ስራ ውስጥ መቸኮል ስራ ማፍጠን ሳይሆን ሞትን መጋበዝ ነው። በአሁኑ ወቅት በአሜሪካ ባህር ኃይል ውስጥ 8 ኤቨንጀር መርከቦች ይገኛሉ። 8 መርከቦች ለመላው ዓለም የባህር መስመሮች በሆርሙዝ ወሽመጥ ላይ መጠነ ሰፊ የፈንጂ መበተን ቢከሰት 8 መርከቦች በጭራሽ በቂ አይሆኑም። ቴክኖሎጂው ድሮኖች፣ ሌዘርን፣ ፈንጂዎችን የማታለል ሄሊኮፕተር፣ ሶናሩ አንድ ነገር ሲያገኝ በባህር ኃይሉ መጀመሪያ ሰዋዊ ዋናተኞችን አይልክም፣ ይልቁንም ሮቦትን ይልካል። ፈንጂዎቹ ማምከኛ መሳሪያ ትልልቅ ማቀዝቀዣ የሚያክሉ የውሃ ውስጥ ድሮን ነው። በኬብል ታስሮ ከመርከቡ ይወርዳል። ካሜራዎችን ተሸክሞ ወደ ኢላማው ይቀርባል። ነገሩ ፈንጂዎችን ከመሆኑ ከተረጋገጠ ድሮኑ ፈንጂዎች ላይ የሚፈነዳ መሳሪያ ያስቀምጥና ይርቃል። ከዚያም ያ ፈንጂዎች ከምድረ ገጽ ይጠፋል። ነገር ግን ባህር ኃይሉ በዚህ ብቻ አያቆምም። ከአየር ላይ ደግሞ MH-53E ሲያ ድራጎን የተሰኘውን ግዙፍ ሄሊኮፕተር በስራ ላይ ያስተላልፋል። ይህ ሄሊኮፕተር በባህር ላይ ተጽዕኖ መጥረጊያ የሚባል መሳሪያ እየጎተተ ይበራል። ይህ መሳሪያ ትልቅ መርከብ የሚፈጥረውን አይነት መግነጢሳዊ የድምፅ ምልክት በማስመሰል ይለቃል። ከባህሩ ወለል በታችም 60 ጫማ ርቆ አድብቆ የሚጠብቀውን ፈንጂ መሳሪያ እውነተኛ መርከብ መስሎ ይፈነዳል። ሄሊኮፕተሩም የፍንዳታውን ሞገድ ይቋቋማል። ማንም ሰውም አይሞትም። በተጨማሪም አልማርስ የተሰኘውን የአየር ላይ ሌዘር ፈንጂ መፈለጊያ ስርዓት አለ። በሄሊኮፕተር ስር የሚታሰረው ይህ መሳሪያ ሌዘር ወደ ውሃ ውስጥ በመተኮስ እስከ 40 ጫማ ጥልቀት ያሉ ፈንጂዎችን በከፍተኛ ፍጥነት መለየት ይችላል። ቴክኖሎጂው እጅግ አስገራሚ ቢሆንም ገደቦች አሉት። በጭቃ ውስጥ የተቀበሩ ፈንጂዎችን ድሮ ሊገባባቸው የማይችል ጥልቀት የሌላቸው ቦታዎች ወይም በጣም ጥልቅ የሆኑ አለቶች ስር የተሸጉጡ ፈንጂዎች አሉ። ለእነዚህ አንድ አማራጭ ብቻ ይቀራል። ዋናተኞቹ እነርሱ የመጨረሻ መከላከያ መስመር ናቸው። የባህር ኃይል ፈንጂዎች አምካኝ እንደ ሌሎች ወታደሮች አይደሉም። ግዳጅ ላይ ከመሰማራታቸው በፊት ለ3 ዓመት ያህል የሚዘልቅ ከባድ ስልጠና ያልፋሉ። ከሚጀምሩት ውስጥም ግማሹ እንኳን ስልጠናውን አይጨርሱም። የእነርሱ ድርሻ ማሽኖቹ መስራት በማይችሉበት ቦታ ላይ በመገኘት ምንም አይነት እይታ በሌለበት ጭምልምልም ያለ ውሃ ዋናተኞችን ከመስመር የሚያስወጣ ኃይለኛ የባህር ሞገድና የሰውነት በ15 ደቂቃ ውስጥ የሚያደነዝዝ ቀዝቃዛ ጥልቀት ባለበት ውስጥ ይገባሉ። ከስራቸው መርከብ ለማጥፋት የተነደፈ ገዳይ መሳሪያ አለ። እነርሱ ግን በጨለማ ውስጥ በንክኪ ብቻ ይቀርቡታል። በእጃቸው እየዳሰሱ የፈንጂውን አይነት ይለያሉ። ፍንዳታው የሚያመክነው መሳሪያ በስሜት ብቻ አስቀምጠው በፍጥነት ይርቃሉ። እነዚህ ዋናተኞች በአርክቲክ በረዶ ስር፣ በአንታርክቲክ ቀዝቃዛ ውስጥ እና በባህር ዳርቻ ላይ የሚገኙ አራጊ ፈንጂዎችን በማምከን የሚታወቁ ድምፅ አልባ ጀግኖች ናቸው። ዓለም ስለ እነርሱ የሚያውቀው ነገር ጥቂት ነው። የፊልም ድርጅቶች አያወድሷቸውም፣ በማስታወቂያም አይታዩም። ነገር ግን ቴክኖሎጂን አቅም ሲያጣ በሚቀጥለው አማራጭ እነሱ ናቸው። አሁንም በዚህ ሰዓት በፋርስ ባህረ ሰላጤ አካባቢ ጥሪውን እየጠበቁ ያሉ የኢኦዲ ዋናተኞች አሉ።
እውነተኛው መሳሪያ ጥርጣሬና ስጋት ስለ ፈንጂዎች ጦርነት ሰዎች የሚሳሳቱት አንድ ትልቅ ነገር አለ። ጦርነቱን ለማሸነፍ የግድ መርከብ መስመጥ የለበትም። ባህር ላይ አዛዦች ማሸበር ብቻ በቂ ነው። ኢራን በሆርሙዝ ወሽመጥ ላይ ጥቂት ፈንጂዎችን እንደበተነች ቢታወቅም የነዳጅ መርከቦቹ የኢንሹራንስ ዋስትና ይሰጣሉ። ኢንሹራንስ ከሌለ ደግሞ ማንኛውም መርከብ ያንን መስመር ማለፍ አይደፍርም። መርከቦች ወደብ ላይ ይቆማሉ፣ የነዳጅ ዝውውር ይቋረጣል። የነዳጅ ዝውውሩም የሚቆመው መርከብ ስለሰመጠ ሳይሆን ፈንጂዎች ሊኖሩ ይችላሉ የሚለውን ስጋት የዓለም ኢኮኖሚ አንቆ ስለሚይዘው ነው። በ1990 የነበረው ባህረ ሰላጤ ጦርነት ኢራቅ 1200 ፈንጂዎችን በትና ነበር። ምንም እንኳን መርከብ ባይሰምጥም መላው የአሜሪካ ባህር ኃይል የታቀደውን ጥቃት እንዲያቆም አስገድዶታል። ምክንያቱም ፈንጂዎቹን ለማጽዳት የሚወስደው ጊዜ ከዘመቻ ፍጥነት ጋር ሊሄድ አልቻለም። ኢራቅ በአንዲት ሚሳኤል ዋጋ ባነሰ ፈንጂ አጠቃላይ የጦርነቱን አካሄድ ቀይረዋለች። የኢራን የፈንጂ ክምችትም ከዚህ 5 እጥፍ ይበልጣል። ቴክኖሎጂዋም እጅግ የረቀቀ ነው። ለምን ትኩረትን ልንሰጥ ይገባል? በሚቀጥለውም ጊዜ አንዲት የነዳጅ መርከብ በሆርሙዝ ወሽመጥ በኩል ያለ ምንም ችግር ልታልፍ ዜና ላይ አትወጣም፣ ዓለምም አያስተውላትም። ነገር ግን ያ መርከብ መዳረሻው መድረሱ ምክንያት ነው። በአሜሪካ የሚገኝ አንድ አባት ለነዳጅ $9 ከመክፈል ይልቅ $3 የሚከፍለው በጀርመን ያለው ሆስፒታል የመድኃኒት አቅርቦት የሚያገኘውን በደቡብ ኮሪያ ያለ ፋብሪካም ስራውን በሚቀጥለው በእነዚህ ድምፅ አልባ ጀግኖች ጥረት ነው። ለአቬንጀር መርከብ ሰራተኞች ወይንም ለኢኦዲ ዋናተኞች ማንም ምስጋናን አያቀርብላቸውም። ስማቸውን በዜና ላይ አይጠቀስም። እነርሱ ግን በባህሩ ወለል ስር ያሉ ጥላዎችን እያነፈነፉ ለዓለም ሰላም በዝግታና በጥንቃቄ ይንቀሳቀሳሉ። በባህር ኃይል ውስጥም እጅግ አደገኛ ስራን በማስታወቂያ ላይ የምታዩት አይደለም። ይልቁንም ስራው በስኬት ሲጠናቀቅ ማንም ያላስተዋለው ያ ድምፅ አልባ ግዳጅ እንጂ። የዘመናዊ ባህር ኃይል እውነተኛ ገጽታ ለማወቅ ከዜናዎች በስተጀርባ ያለው እውነታ ለመረዳት በሚቀጥለው ተልዕኮ እንገናኛለን።